አራርሜ ለቦሌ ሰው የክፍለ ሀገር ሀብታም ሆንኩኝ እኮ እዚህ እኮ ቪትስ ካነን ብለው ነው ጣል እያደረጉ የሚሄዱት ለነፍስ ትሆናለህ እያሉ 4 ባጃጅ ክፍለ ሀገር ልካለው 100,000 ብር በቀን ገቢ ያለኝ እዚህ ከፈለው ለራሴ ያበለ ሆናል ነው ማለት አይፎን ፕሮ ማክስ ለራሱ ገዝቻል። ወዳጆቼ ያያያችሁ አትለኝ እኔን ወንድሜ እኔን የጌታ ሰው እኔ አጠግባለሁ ምሳ ድፍን ፓስቲ ነው ጋብዘ መልስ ራሱ አልጠይቅም። ኧረ በዝጌር በእውነት እኔ ለወገን ደራሽ ወገን ነው። ዶንት ወሪ ብራዘር አታጓጓኛ ከሰጥስተኝ መልስ 5 ብር ስጠኝ። ምንድነው ወንድሜ ምንድናት እቺ 10 ብር ንጹህ ሄዳ 10 ብር ይሰራል። ንጹህ ሄዳ 10 ብር አንቀበልም ወንድሜ እንትን ቴሌ ብር ምናምን ካለሽ ንግድ ባንክ ምናምን ያስገቢልኝ። ለምንድን ነው የማትቀበሉት? ኤቲኤምም አለ ከፈለግሽ 10 ብር እኮ አይሰራም። ቀረ እኮ 10 ረነችና ጥጋብ አንቺ ይሄ ብር እንዴት ነው እንደመጣ ታውቃለህ? በፈጣሪ ልታስኮነነኝ ነው በአባቴ እቺን ያዣትና ዝም ብለሽ ምንድነው እዚህ ሶፍት ማስቲካ ምናምን ትጀማያለሽ። አሁን እኔ ቁጭ በይና ስናፕ አድርጊና ለምን ወንድሜ እንዴ ስለ ቤት ጎማ ይዘናችኋል ወዳጆቼ። ስለ ቤት ጎማ ስለ ቤት ኧረ ስለ ሚሊዮን ስለ ዶላር ስለ ሚሊዮን እያያችሁ አትለፉብን። በቃ ያው ተሰቃየሁ። እኔ እንደው ምን ማድረግ እንዳለብኝ ራሱ አላውቅም። እንዳያስቡ ከዚህ በፊት የሰራዋናት እንዳለ ቆርቆሮ ላይ ፈሪ ነው መሰለኝ ሽንቱን ሸጥበት ቆርቆሮ ብቻ መዶሻ ይነሳኝ እንዴ እኔ እኮ ግራ ገባኝ እኮ ሌላንተ ስለማዝ ነው። ይሄው በቁሜ ቃዣለሁ። በቃ ምን ላደርግ እንዳልቻልኩ አልገባኝ። በዚህ አይነት እኮ ክረምት ሲመጣ ጎረቤት ነው የሚጠለሉት ማለት ነው። ምን ጎረቤት በቃ አልቻልኩም እንጂ ምንድነው ቀዳዳውን ጠብቀው ፕሌን ሲያልፉ ቆሎ ይሸጣሉ እንዴ? ይሄን ሁሉ ቀዳዳ ተው እንጂ በእናትህ ስራ ብዬ አትርገመኝ። ጥሩ አይደለም እትዬ ጥሩ አይደለም። እንደዚህ ማድረጉ ተገቢ አይደለም። እሺ እኔ ምን ላድርግሽ? ከዚህ በኋላ ምን ማድረግ አለብኝ? ያላችሁ እንዴ ፈልጋችሁት ነው? ኮኮብ ሲዳራ በጣም ሳስቷል እኮ ቂጣ ሆኗል። የሱቅ እንጀራ ሆኗል እኮ ቆርቆሮ። እንደው እኔ ምን ማድረግ እንዳለብኝ ራሱ አላውቅም። እኔ ጋር ትክክለኛው ሰው ጋር ነው የደወለች። እሺ 15 ቆርቆሮና 4 ሴራሚክ ገዝተህ ይጠብቀኝ ስመጣ ፋፋ አረግላችኋለሁ። 15 ቆርቆሮና 4 ሴራሚክ? አዎ 15 ቆርቆሮ። በዚህ ኑሮ ድረስ 15 ቆርቆሮ ከየት ይመጣል? እሱንም ለኔ ይተውት። የሚገርም ፊክስድ የሆነ ቃል እዛ ሄደን እንገዛለን። በእውነት ነው ዝም ብላችሁ ተነካከሩ። ቶፕ ዌይ ማኑፋክቸሪንግ ፒኤልሲ የምንሰጣቸው አገልግሎቶች እጅግ ያማሩና ጥንካሬን የተጎናጸፉ ሴራሚክ ናቸው። በጅምላና በችርቻሮ በተመጣጣኝ ዋጋ እናስረክባለን። በዚህም አላበቃን። በሀገራችን ስመጥር የሆነው የድከም ፋብሪካ ምርቶች የሆነውን የተለያዩ የቆርቆሮ ምርቶች ይዘት በጥራት በብዛት በምትፈልጉት ውርድ ቁመት በታማኝነት የምናመርታቸው ምርቶቻችንን ኤጋ ታይልስ ዱከራ በተመጣጣኝ ዋጋ ደንበኞቻችንን ለማስደሰት በአዳዲስ ምርቶች መተናል። በፈለጉት ቀለም፣ ቁመት፣ ውርድ እናንተን ለማስደሰት በራችንን ክፍት አድርገናል። አድራሻ ቁጥር 1 ቦሌ አትላስ፣ ቁጥር 2 ዱከም። ከታች ባስቀመጥነው ቁጥር ይደውሉ። ይመቻችሁ። ማናፍሮ ፀጉር ቤት ነው የመጣሽው? ኧረ ብራዘር ገነዝከኝ እኮ ያረገነዝከኝ ምንድነው? እንዴት ነሽ? አንቺ የኔ ሙያ ነኝ የማውቀው። ባለፈው ሀገሬ ነው የእንግሊዝ ፕሪሚየር ሊግ ጋርናቸውን ቆርጬ መጥቻለሁ። አሁን ለራሱ ሮላንዶ ደውሎ ወረፋ ሲቷል። ለረመዳን አንተ ጋር ፍጥሬ ነው የምመለሰው ቆርጠኝ ብሏልና ሀሪፍ አድርግሽ። እኔ ጠበኝ መቻልኩ እና ምንድነው ምሰራንገት ነው አስርኩት ብለህ ነው አገልግሎት የምትቆርጪው? ምንድን ልቁረጥሽ? ፌድ አድርገውሽ። በጣም ለቶንዶ ስለራሱ ያስቸግራል። ፀጉርሽ በጣም አኙ የሆነ ፀጉር ነው እንዴ። እኔ ጠበኝ መቻልኩ ብለህ ራስሽ ነሽ የምታደርጊው፣ ራስሽ ነሽ የምትመሪው። ምንድነው አሁን ማድረግልሽ? እስኪ ምንድነው ማድረግልሽ? ኧረ እኔ ቁረጠኝ እንጂ ረደኝ መቻልኩኝ። ምንድነው እጄን ማቆኔ ነኝ አንተ ነው? ይሄ ምንድነው? ይሄ ምንድነው? ከርክም አላልኩም እኮ ፌድ ነው እኮ ያልኩህ። ደግሞ በግላይንደር ይመጣል እንዴ? ምንድነው የምትለው? ኧረ በበጠረሶች ልጆች አባት ነኝ እባክህ። እንዴ ልጆች አባት ነኝ? ምን ሆነህ ነው? እና ብትሆንስ ልጆች አባት ምንድነው የምትፈልገው? ለምን መጣህ? ዘመናዊ ፀጉር ቤት ብዬሽ እኮ ነው የመጣሁት። እኔ መጫወኩኝ። ዘመናዊ ፀጉር ቤት እዛ ነው ወስዳለሁ። ግን መጀመሪያ ለቀብሬ አቅርጽ ታውጣልኛለህ። አንደኛ እንዴ ምን ሆነህ ነው? ምንድነው የምትፈልገው ታዲያ? እንዴ ጸዴ ፀጉር ቤት ነው እንጂ አልኩት። እኔ እዚህ ጸዴ ፀጉር ቤት ናሽ ተነስ፣ እኔ ወስዳለሁ። ሌጀንድ የወንዶች የውበት ሳሎን የፀጉር ቁርጥ፣ የፀጉር ቀለም፣ ሻምፖ እና ኮንዲሽነር፣ የተለያዩ የፀጉር ስታይሎችን፣ የፊት ማስክ፣ ስቲም፣ ስክራፕ ትሪትመንት፣ የፀጉር ጥበት እንሰጣለን። በተጨማሪም ልጆት ወደኛ ይዘው ሲመጡ ምቹና ራሳቸውን እያዝናኑ የሚስተካከሉበት እንደና ተንከባክበው በሙሉ ደስታና ፈገግታ ያስረክቦታል። አድራሻ ፊጋ መብራቱ ጋር ተሻግሮ ንግድ ባንክ አጠገብ አሞር ካፌ 3ኛ ፎቅ እንገኛለን። ፈጥነው ይምጡ። ይመቻችሁ። ጋሽ ይሄን ሰራው እንዴት ነው? ቁልፍ ውስጥ ማሆዲና ሙሽት ቤት እያሮረ ያልሰማም እንዴ? ምንድነው መሰለኝ ያላዋጣኩ ሽንት ቤት ቁልፍ አይሰጠውም። ቁልፍ አይሰጠውም? ፔንሶ መሰለ እንደ 4 ሰዓት እየመጣ ቁልፍ የምትለው እንዴ? ያናንተ ዘር ማለት እህታችሁ ላክስታችሁ ተጠራቅመው እየመጡ እኛ ሽንት ቤት እንደልባቸው ዝብልልልል እያረጉ እየሄዱ እነሱን ካልከለከላችሁ እኔ ነው የምከለከሉት?
ነገርኩህ እኮ ያላዋጣሽ እንት ቤት አይገባም። እንደዚህ እንደ ጌም እንጠጥ እያልኩ ገብቼ ልማረው ነው እኔን የሚከለክሉኝ? ሞላኸው ከተከራየ እኮ ገና ሶስተኛ ቀን እኮ ያን ወር እየተጸዳዳኛ ተቸገርን። አበላይ ነው እንዴ ለእናንተ ሁሌ ብር ካላወጣው አልገባም እዚህ ቤት ብር ካልሰጠው አይቻልም። በቃ አትገባም። ልንገርህ ባለፈው አክስቱ መታ ግንድ ነው ተገላግላ ነው የሄደችው ልጅ። እኔ ግን እከለከላለሁ በመጣው ቁጥር እንደውም ከዚህ በኋላ ልንገራችሁ በቀን ስንቴ ነው የምትገባው አንተ? ከዚህ በኋላ ልንገራችሁ አይገርማችሁም? ይዘረፍ አላወጣም አያገባኝም። አረንዛ አይገርምሻል? ከሊስትሮ ተነስቼ ነው እዚህ የደረስኩት። ባለፈው 5 ቪት ነው ወደ ውጭ ኢንቨስት ያደረኩት እና ዱባይ በኔክስት ዊክ ከተምቼ ዱባይ እንሄዳለን። እሺ እና እዛ ጋር 5 አይፎን እዛ ጋር ሰደቃ ሰጥቼ ነው የተመለስኩት። ይገርምሻል? እና ያው ምን ወይኔ ስልኬን ወጋሁት ስልኬን ወይኔ ስልኬን ተበላሁ። እንዴ ምንድነው? እዛ 5 አይፎን ነው አድኝ የመጣሁት ምናምን አይደለም። ይሄ ፋይሉ ነው ፋይሉ የሚገርም ነው። ብታይ በዚህ ጠብቅኝ። እሺ መጣሁ ስለማያውቀኝ ነው የማን ልጅ እንደሆንኩኝ እዚህ ጠብቅኝ። እሺ ጉሮሮም ብዬ ነው የምቀበለው። እንዴ ደስ አይደል ነገር አይመችም። भली राम भली साहोरे बाहुबली ወንዶ ነው እዚህ ድረስ ተከተለኝ የመጣው ወንድሜ ሴት ይላኩ ጅብ አይፈራም። እዛ ጋር እኮ መልክ ልስራ ብዬ እኮ ነው የተከተልኩን። መነጸሯና ጃኬቱን ሙሰዱ ስልኩን ሙሰዱ ሲሙን ብቻ አስጠኝ። ምንድነው ሲሙ? ምን አለው ሲሙ? ሳፋሪኮም ደብል ዳታ የተሰኘውን አዲስ ፓኬጅ ስለገዛሁበት እኮ። ምንድነው ደግሞ እሱ? ሳፋሪኮም ደብል ዳታ የተሰኘ ካምፓኒ አዘጋጅቷልና የ15 ብር የ30 ብር እንዲሁም የ100 ብር ፓኬጅ ስትገዛ እጥፍ አድርጎ ይሰጣል። ብርንም ሴፍ አድርገህ ተጨማሪ ዳታ ማግኘት ትችላለህ። ወንድሜ እሱን ልነግርህ እኮ ነው። እኔ ልክ እንደምነግርህ ነው። ያበደ ነው የምላይሽ ማለት በጣም ፈጣን ነው። ስልኳን ግን መልስ እያት እንዴት እንደምታምር እሙዬ እንደ ሙላ ወቅት ፎይ እንቀጠቀጣል። ሳበነሽ ነው እንዴ ይዞልሻል ነው ምርሽ ተገርባ ያበረ ሻይ ቡና እንበላ ስልክ እንቀያየር። አንተ ምንድነው ሁሌ የምትነጂሽ? እቺ ማታት ምን እንዴት እንደምታምር ጎረቤት ነች። ምን ሆነ ነው እና ለምን ዘመድ አትሆንም? ምን ችግር አለው? አንተ ታደርሳለች እኮ ምንድነው ሁሌ ደደባት ማጠሪና ትዬ ዋናው መዘጎር ነው። ምንድነው አንተ ሁሌ የምታሽቀብጠው? ወንድ አይደለህ እንዴ? ይመች በቃ ሻውና ቶሎ እንሂድ። ማዘር ምሳ ጠርታናለች። ና ቶሎ እንሂድ። እናንተ ቤት? አዎ እኛ ቤት። አረ ማዘር እኔ እኮ ቆጭዋለሁ እኮ ልብስ ቀይሬ መጣሁ። አይሽ አሙዬ ተመለስ። የሰው ልጅ ረጋ ብሎ ቀስ ብሎ ይገባል። የተባረክ እንዴት ነህ? ሰላም ነህ? ሁሉ ሰላም? ቤተሰብ ምናምን እንዴት ነው? አልሐምዱሊላህ ረቢል ዓለሚን አርሃማን ረሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲና ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን አሚን አለ እንጂ እዚህ እኔ ሬሳ እንዴት ነህ? ሰላም ነህ? መብላት ብቻ መብላት አንገደፍ ሀገራት መብላት ብቻ እኔ አብሲት ጥይቃት ቤት ጠራርጌ እየመጣሁኝ እኮ አሁን አይደለ? እየሰማህ ነው አንተ ሬሳ እያየህ ነው አይደለ? ይኸው እኔ የተቸገርኩ እስኪ ውሰዱትና ወይ በ2 ኪሎ ፌጦ ወይ በውሻ ቀይሩኝ እስቲ። እኔ አልቻልኩም። በዚህ ላይ ተቃጠልኩኝ። የመካ ፕሌን አምልጦት በእግሩ ሄደ የተባልኩ ልጅ አንተ አይደለ? አንተ ሬሳ አንተ እርኩስ። እሺ እኔ እንዴት ምን ላድርገው እስቲ? በምን ይስተካከል ይሁን እስቲ? እኔ ግራ ገባኝ። ይኸው ፊት ስልክ ይጎረጉራል። የተረገመ ቤት ይደውላበት እኮ ነው ቤት። አሁን ይኸው በእኔ እያሳበበ ሴቶቹን እንትን እያለ ስልክ ቁጥር እየተቀበለ እንትን እያለ ነው። እኔ ማን ዛሬ ልጅ ና ልጄ ና ግደለኝ፣ ኧረ ግደለኝ፣ አንቀጫማም ግደለኝ። ምን ፈልግ? ሳሚ የለም። ሳሚ ምን ያደርግልሃል? ይኸው አባት አሁን መጥቶ ምን እንዳለ ልንገር። የት እናንተ ቤት? አዎ መጥቶ አሁን ወጣ። አሁን ምንድን ነው ታዲያ? ሙሉ ሀብቴን ለልጄ ነው የማወርሰው፣ ለሴት ልጄ አወርሳለሁ አለል። በቃ ቁማ ቀረ። አንተ ቁማ ቀረ። እንደዚህ አለ? አዎ አለ። ምን ልታረግ ደግሞ? እዳሜ ገበያ ለሄዳ ሰብኩና ጥላይ ጠፋብኝ ሰኞ ሄዳለሁ። እቃው ማንም እንዳይጠው አንዲት የቆሸሸች እቃ ማንም እንዳይነካ ራሴ ነኝ የማጠው። ቤቴን እጠርጋለሁ፣ ቀይና አጥባለሁ፣ አባዬን ብሎ አጥባለሁ፣ ቃናዬን ያለውኝ ወጤን እሰራለሁ። ኧረ ዛሬ ደምደም ብሎኛል። ያራዳለች አያቴ በገጀራ ግርፎ እንዳሳደገ ታውቂያለሽ? አቺ ና ህፃን ነኝ አንተ የምታርቂት የመሰርከች እኔ እዚህ ሰፈር ማን እንደሆነ ካውቀዋል። ወይኔ ጀንበጀ በጣም ና እስኪ አታሪ ወረወርኩ ና ኧረ እኔ አይደለሁም ወንድሜ፣ ላንተ አላሰብኩትም። በዛ እኮ ፈጥሮ ገብቶብኝ እኮ ነው ወንድሜ፣ ፈጥሮ ገብቶብኝ ነው።
አንቺ በዚህ እድሜሽ ነው እንደዚህ የምታወራው? ኧረ አይደለም ወንድም፣ አሁን እኮ ጂም ቤት ገብቼ 3 ቀን እና ይለል ልብ ያበጠና ለዛው ቆሮ የምን አባ ጂም ነው? አዲስ ጂም ቤት እኮ እዛ ተከፍታ የሚገርም ጂም ካላመንሽ ነው ወስጄ ላሳየው ወንድም። እናቴ ትመት ፈልጊው እኮ አይደለም ልቤ እኮ። ኧረ እባክሽ ማራኪ ፊትነስ የምንሰጣቸው አገልግሎቶች የተሟላ የስፖርት ማሽን ከአሰልጣኝ ጋር፣ ኤሮቢክስ፣ ሳይክል፣ ሰርኪዩት፣ ኤክሰርሳይዝ፣ ኪክ ቦክሲንግ፣ ስቲም እና ሳሙና። በተጨማሪም ለሴቶች ብቻ ለየት ያለ ፕሮግራም ከ4 ሰዓት እስከ 7 ሰዓት በሴት አሰልጣኞች እንሰጣለን። በጤና ዙሪያ ክትትል ለሚፈልጉ ደንበኞቻችን በባለሙያዎች ልዩ የሆነ ክትትል ያደርግላቸዋል። እንዲሁም የማራኪ ፊትነስን ቲክቶክ ፔጅ ፎሎ አድርገው ለሚመጡ ደንበኞቻችን ለ15 ቀን የሚቆይ የ10% ዲስካውንት በሁሉም አገልግሎቶቻችን ላይ እናደርጋለን። ፈጥነው ይመዝገቡ። አድራሻ ጀሞ 1 በረካ ህንፃ 4ኛ ላይ እንገኛለን። ለበለጠ መረጃ ከላይ ባስቀመጥነው ስልክ ቁጥር መደወል ይችላሉ። ይመቻችሁ። ዛፎቹ ጥርጥር እየጻፉ ደማዘርኛ ፈር በመና ወደ ቋራ ደገፍ አድርጓቸው። እኔ ስፔሻል ላይ መጣሁኝ። ያዛት ምን ነክታችሁ ነው? በእናትህ ነው አውድ ወይኔ ጠብቄ ያት በቃ ያይ ይወርዛችኋል ነው የምላባት። ተነስታው ታው ወዴት ሄዱ ነው? ኧረ ማዘር ወዴት ነው የሚሄዱት? ይቆሙ እንጂ እንዴ! ኧረ ነው ያዛችሁ እንጂ በዚህ ጋር ጀት ሲያልፍ አይተሃል? ጀት ትላለህ እንዴ? ጓደኛዬ ናት። ምንድን ነው ያጠጣት? ኧረ እኔ እኮ የጋራ ሰራተኛ እኮ ነኝ። ለመኪና የሞተር ዘይት የገዛሁትን እኮ ነው ያቀመስኳትን ከተነሳች ብዬ። ኤችኦኤች የሞተር ዘይት ኤችኦኤች የሞተር ዘይት ለናፍጣም ለቤንዚልም የሚሆን የሞተር ዘይት እናመርታለን። ለተለያዩ የከባድና የቀላል ተሽከርካሪዎች ለሁሉም ኢንዱስትሪያል ዘይቶች እና ግሪሶች በጥራትና በብዛት አቅርቦልዎታል። ኤችኦኤች የሞተር ዘይት ይለያል። ኧረ አይደሉም። ገና እኮ ልጅ ናቸው። ወርጠው እንኳን አላጠገቡ። ገና እኮ 80 ዓመታቸው ሆነው ነው። ግን 100 ሚሊዮን 500 ሺህ ከ5 ብር ተጫናቸው፣ ተጭኗቸው ሞቱ። አሁን 5 ብር ማሽቃበጥ ምን ይሉታል? ኧረ ምን ያረግልሃል? ኧረ ምን ያረግልሃል? ምን አለ እኔ ባቀው ስሜት ምን አለ እኔ ብረዳ ወርቆብኝ። እስኪ ና ግባ እጅህን ታጠብና እስኪ ለብለክ ለምን ነው እንደምታጠበው? አዎ እንደው ካቲካሏ የለችም። በቃ አጣቢውን ከታች እና ያዙን የልጅን ክርስትና ወጣበታለሁ እኔ። እንደሱ ይሻላል። እስኪ ምግቡስ ምንድነው? ምግቡ ወደ ውጭ ነው፣ ውጭ ነው የምንወጣው፣ እዚህ የለም። አዎ አማው ላይ ያለ የተባለ በርገር ቤት መርጠው ነው ያዘጋጁት አሉ። እዛ ነው የምንሄደው። አየር ጤና ላይ በጣፋጭ በርገር፣ ፒዛና ጁሶች ተወዳጅነትን ያተረፈው አልሞን በርገር ከወዳጆ ከቤተሰቡ እንዲሁም ከፍቅረኛው ጋር ቢመጡ እጅግ በሚያምረው የመመገቢያ ቦታችንና ቀልጣፋ መስተንግዷችን ተደስተው ይመለሳሉ። አድራሻ አየር ጤና ታክሲ ተራው ፊት ለፊት ያገኙናል። በተጨማሪም ከአብይ ጾም በኋላ ሜክሲኮ ደብረ ወርቅ ህንፃ ላይ ስራ እንጀምራለን። ይመቻችሁ። ኧረ እንደው በሚገርም ድግስ ወጣ። እንደዚህም ያለ የተናነቀ ጥሩ ነው አይደለ? ጥሩ በርገር እንደው እኔን ገረማ ልጁ እያጣጣረ ነው አሉ። ሞተ እንዴ? ምን አለ አይደል? የኢትዮጵያውን ስር የቁራሌው ብሎግ ይላል አባቴ። በጧቱ ተነስተን በራችንን እንዘጋና ቁርሳችንን ለመብላት አመናው ብለን ወደ ብርጣሉ ሻይ ቤት እዚህ ቤት ሻያቸው ይቆያል ብለን ካዘዝን በኋላ ዳቦ በሻያችን መጣ። አንዴ ከማጥቀሴ ሻው አለቀች። አረ የዘንድሮ ዳቦ ግን ምን ጉር ነው አልኩኝና ተነስ አመናው ላይ ብዬ ስወጣ እዛ ጋር ልዌ እየመጣ ነው። ገዢዎችና ቦት ደንብ ያርግብህ ብዬ ሄድኩ። ሰፈራችን 3 ዳገት 1 ቁልቁለት የምትሄድ ላዳ ነበረች። እሷን ወስጄ የአንገት ሐብል ውለታለሁ አለለት ብዬ ዞር ዞር ብዬ እያየኋት ይችንማ ቆጥጥልኝ ለጆተን ያረጋታለሁ ብዬ ልቆጥራት ስል ከየት መጣ ሳልን አሯሯጠኝ ነው የምላጭ። ቀጥቅጠ ልብስ ንጠብባት እሺ ብዬ ሚስማሬን እየፈለኩ እንዳለ ይሄ ሰፈር ሌሎቹ ሰፈር ማብራት ሲያስተላልፍ ነው። እኛ ሰፈር ግን እርግብ የልጅ ልጇን ወልዳበት ቁጭ ብሏል አልኩኝና መፍትሄው ልስጠው ብዬ ገናስ ባልተቤቶቹ መጣው በድንጋይ ዘልጥሽ ነፍስ አውጭኝ እንጂ ሮጥኩኝ።
ከዛ ዳ ሰርቶ መለወጥ የማይችልባት ሀገር እያልኩኝ ሆነሽ ቆንጅዬ ልጅ መዝብዝፍ ይዛ መጣች። ከዛ ቆንጅት እንመቻቻ ችግር የለውም የፈለግሽን ወስድልሻለሁ ግጣታም እና በጥፊንም እንደምን ሲጨርዛ እንዲሁ እያለ የወደፊቴን ሳስብ ሳለ 3 ጫማ መንገድ ላይ ደቅ ብለው ሁለቱን ቆጥሬ አኑ ወደ ላይ ዋለው የት ብሄድበት ነው እንደዚህ ሆኖ ብዬ ጫካ ውስጥ ገብቼ ደግሞ ፈለግ ድንጋይ ቢፈነቅል ፋራው ደቅ ብሎ ላይ አረ እንደው ቂጥ ላይ በጉንጅ ውጣበ ብዬ ተራገምኩኝ። በቃ የዛሬ ውሎ እንደዚህ ሆኖ ይቅር ስል አንድ የምታምር ሽዋ ላይ እሷን እየፈታው ዘበኛው መጣና በደና ጥፊና ካልቹ አጫወተኝ። የዛሬ ብሎግ ይሄን ይመስላል። ይመቻችሁ።